ታረቁ ነው በቃ። ነገ ደግሞ ፍርድ ቤት እንሄዳለን። ይቀጥላል። ልጃችን አትቀጥላል። ልጃችን አታልቅስ። እሷ ካላለቀሰች ሁለቱ ይደባደቡ። ችግር የለም። እኛ ችግር የለውም እኮ እኛ የምንፈልገው እንደዛ ነው። ባልና ሚስት መሀል ሰው አይገባም። ሰው አይምጣ ነው እና ነገ ልናለቅስ እንችላለን። ለማንኛውም መልካም እናለቅስም። ነገ ለቅሶ የለም። ማርያም እንደው ሺ ታደርግሽ ፍልስጤም እና እንትን እስራኤል በውሱ ቤት ሁሌ ቤት ነው። በብሩክ ቤት ነው እንዴ? ነገ ወንድምየው ብሩክ ቤት ነው ነገ። ዩዘርዬ እኛ እዚህ ከላይ ጦርነቱ ነው፣ እነሱ ከስር ጦርነት እንቻለው እንግዲህ የሁለቱ ስሜንያላችሁ እየጠቀሳቸው በቃ ታረቁ፣ ሰላም ፍጠሩልን፣ ለእኛ ሚዘኑልን ምናምን የሚል ኮመንት አለ። ኧረ ምን እንደዛ እንበል ሁላችንም። እግዚአብሔርን እኛ እኮ ሀሳባችንን አንዱ እየቀየርን ዝም በይ እስኪ ዝም በይ። ያመኛል ወይ ልንገር፣ ከባሌ ጋር ደቂቃ ተጣጥቼ ጠውልጌ ነው የምገኘው። ጠውልጌ ሀይሚ ደግሞ 100% የምትታወቅ ነች። ወዲያው ነው ከምድር ላይ የምጠፋው ሰውነቷ ክስት ብላ። እሷ እንደሆነ አስተላልፉላቸው ምን እንደምትመስል አበባ ነች። ከባሏ ጉያ እኔ ጽጌረዳ ታደስ እኔና በቅፉ ስር እያስቀመጣት ትንፋሹ እየሰጣት እንደ ኦክሲጅን የኔ ጠንበለል አዳሜ ቦታው ስለማልገባ እዛች ገነት የምትባለው ጋር ሂጂና እንደዚህ በሉ መጽሐፉ ብለሽ በሂጅ ማንን ገነት ቤት ሄደሽ ከከፈተች ገነቴቷ የአንቺ ጋር ጌም የምትጫወተው ፍቅር ታቀድም መታ የተናገረችኝ አውቀሻ እሷ ናት። እማቤት ነው። ቆይ ቅድም እምቢ ብሎኝ ነው እየገለበጠኝ። እማቤት ነው ሀብቴንና መለኛውን ዘቅዝቀው ገዝት የሰሩበት። ምን አውቃለሁ። አንቺ ደግሞ ሂጂና እዛ አትናገሪም። ታዲያ እኛ ዘቀዝቅ እየገለበጠ ምን አንልም። ዘግዛቂዎች መዘግዘቅም እንዴት እንደሆነ አላውቅም። ምንም የሚል ቤቱን እኮ ነው የጠየቁት። ቤቴም አልለመደም መዘግዘቅ። እንደው አንድ ቀን እየተዘቀዘቀ አምጥቼ ዘግዝቄያለሁ። አለቀ። ስለራሴ እንጂ እኔ ዘግዝቄም አላውቅም፣ ተዘግዝቄም አላውቅም። ነገር ማለት ነው አንድም እንዴ ኧረ በለው 119 ሰላም ውዶቼ፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናችሁ? ጾም ነው እየበላሁ ነኝ እና እንዴት ናችሁ? ተባረከልን። ደህና ነው። ፎሎ ላርጉኝ እስቲ እዚህ ቤት ያላችሁ ሰዎች አንድ ነገር ሀክም ባረግብኝ ምን ሆናለሁ የሚለውን ጎን ለጎን ይዘሽ ራስሽን ለጥሩም ለመጥፎም ነገር አዘጋጅተሽ መግባት ነው ሪሌሽንሽፕ እንጂ ስትገቢ ነው ሙሉ ለሙሉ መተማመን ውጪ ገባሽ? ያን ነው እኔ የምለው። ሌሎቻችሁ ደግሞ አስተያየት ስጧት። ገኒ ለምን ሁል ጊዜ ላይፍ ውጭ ስትኖሪ እና አጠገብ ስትኖሪ አንድ አይደለም። ያለ እኮ ነው የሚዋደር ሰው በእንደዛ ሊጠራጠር ይችላል ምናምን፣ ግን ኮምፕሊትሊ በቃ ኖ እንደዚህ ነው ኢትዮጵያ ወንዶች እንዲህ ናቸው እንደዚህ ያለ ጥርጣሬማ መኖር የለበትም ማለት ጥርጣሬ መኖር የለበትም። መጠርጠር የለብኝም እኔ ማለት የምታውቀው ሰው ከሆነ ኦኬ። ግን አሁን እዚህ ሆና የርቀት ከሆነ ግን አንድ ብር እንዳትልኪ። ብር የሚባል የሚጠብቅሽ አንቺን ሳይሆን አንቺን ነው እንጂ መውደድ ያለበት ገንዘብሽን መሆን የለበትም። ስለዚህ ጥርጣሬውን ታዩና የምታውቂው በደንብ ከሆነ ከድሮ በፊት ሳትመጪ በፊት የምታውቂው ከሆነ ማንነቱን የምታውቂው ከሆነ እንዴ ሁሉም እኮ ባለጌ አይደለም። ትንትም እኮ ጨዋ ሰው አለ አይደለ እንዴ? አንዱ ባለጌ በሆነ ሁሉንም ወንዶች መሳደብ የለብንም ማለት። ሴቶችም እኮ ሁሉም ጨዋ አይደሉም አለ። ተነጥሮ ነው ከዛ ውስጥ ነው ተለቅሞ ነው አለ ጨዋና መጥፎ የሚለይ። ስለዚህ አንቺ ጥርጣሬ አይግባሽ፣ አታጉጂ። ገንዘብ ግን አትላስ። በገንዘብ ነገር ግን እኔ የምነግርሽ ገንዘብ የሚባል አታስለምጂ። ማይላም ማለት ነው አካውንት። ኧረ ገንዘብማ እንዴ ነሽና እኔ በራሴ ነገር ነው የምሰራው። ከዛ ከሄድኩ በኋላ ነው እንጂ ገንዘብ እና የሚያገኝ ነው። አየሽ፣ የሚወድሽ ከሆነ መውደዱን እራሱ የምታውቂው ከአንቺ እዛ ሆኖ የማይወድሽ ከሆነ ገንዘብ ጥቅም የሚፈልግ ከሆነ የማይፈልግሽ ከሆነ ገንዘብሽን ነው እንትን የሚለው።
ግን እንደሚወድሽም የምታውቂበት መንገድ እንደ ራሴ አስተሳሰብ ገንዘብሽን ሳይሆን አንቺነትሽን ነው የሚፈልገው ብዬ ነው ማለት። እናንተ ሁለታችሁም የሰጣችኋቸው አስተያየት ጥሩ ነው። እኔ ግን አንድ ነገር የምላችሁ እዚህ ጋር ያላገባችሁት ከኛ የምታንሱ ለስራ ቦይፍሬንድም ያላችሁ የሌላችሁም ሰዎች እኔ ኮሜንት ላይ ሄዳችሁ ሲጫወቱም ሆነ ጨዋታ ላይም ሲሆኑ ሆነ ዩቱበራቸው ላይ ኮሜንት መስጫው ላይ ሄዳችሁ እኛ እናንተም በዚህ መልኩ አይደለም የምናውቀው፣ እኛ ግን አሁን እንዴት ነው ጓደኛ ምን ይዘው እንዴት ነው የምናምነው የሚል አነጋገር ብጽፉ ከታች እኔ ደስ ይለኛል። እና እኛ ከእናንተ ምን እንማር? ገና ያልያዝን ጓደኞቻችንን ማመን አቃተን። እኛ ከእናንተ ምን እንማራለን? በእናንተ ነበር ብዙ ነገር የምናየው ብላችሁ ኮሜንት አጠቃላይ አከታትላችሁ ጻፉበት። የእኔ ሀሳብ ይሄ ነው። ይቅርታ አድርጉልኛ። ኮሜንት ጻፉ። ምን እንማር እኛ ከእናንተ? እኛም ጓደኞቻችንን እየተጠራጠርን ነው ያለንን ጓደኞች ወደ ድሮ ማንነታቸው ይመለሱ። ቢያንስ ደግሞ እንደዛ ለማለት ገባሽ? እኛ አጥብቄ ቆይ ልንገርሽ፣ እኛ አሁን እዚህ ብዙ ለፈለፍን፣ ብዙ መከርን፣ ብዙ ተናገርን። ምንም መመለስ አሁን ምንድነው ወደ እርምጃ ወደ ሌላ ነገር ነው መሄድ ያለብን። አዎ ግን ገንዬ ምን አለ መሰልሽ፣ እኔ አሁንም ደግሜም ደጋግሜም የምናገረው የሚወዳቸውን ሰው በዚህ ልክ 3 ወር መፈተን ማለት በጣም ከባድ ነው። ቢያንስ እንኳን እሺ ያቆሙትና ደግሞ 1-3 ወር ደግሞ ሰው ያዝናኑ። ከዛ በኋላ ደግሞ ወደ ስራቸው ይሁን። ሰው ማይሽ እኩል ለኩል እኮ ስትሆኝ እኮ በቃ አሪፍ ነው። እንደዛ ከሆነ አምነሽበት ትቀጥያለሽ። ግን አሁን እዚህ ተከታታይ 1 አመት ኧረ በስመ አብ እኔ እግዚአብሔር በጣም ያስጠላል። እንደዛ ከሆነ እኔ ልሽ ህይወትዬ ቢቀጥሉም እኔ በእንደዚህ መልኩ እንዲገለጡ በጣም ምሳሳላቸው በጣም ስለምወዳቸው በጣም ስለምሳሳላቸው አንቺ በከፈትሽው መንገድ ሴጣን አንዳንዴ ይገባል። መጥፎ ነው። ገባሽ? እግዚአብሔርን መጥፎ ነው። ስለዚህ ቢመጡም በሌላ ስራ እንዲመጡ ነው እንጂ እንደዚህን አይነት ስራ ይዘው እንዲመጡ አልፈልግም። ምክንያቱም አሁን እንዳለ ውርስ ነው የሚመስለው፣ የተወራረሱ ነው የሚመስሉት ዩቱበሮቹ በአጠቃላይ እንዳለ በዚህ ነው የተሰማሩት። በቃ እንዳለ በጣም ዘግ የሚያስጠላ። እኔ ግን ዩቱበሮችን አምነው ራሳቸውን የሚጎዱትና በባልና ሚስት መሀል የሚገቡትን ሰው አንድ ሴት ስታስከፋው ሌላ ሴት እንደሚያመጣና በሁለት እጮኛሞች መካከል መተማመን እንዳይኖር ሰው ሲጣላ ቶሎ ብሎ ሌላ ሰው ሴት ይዞ መምጣት፣ ይሄ እውነታቸውን ነው። አሁን በእነሱ እድሜ ክልል ብንሆን ገና ያላገባን ብንሆን ሌላ ነገር በጭንቅላት ውስጥ ነው የሚፈጥረው። ስለዚህ እኛ በጣም ነው የምንወዳችሁ፣ በጣም ነው የምንሳሳላችሁ። እኛ ግን በአሁኑ ሰዓት ከእናንተ ምን እንማር? ጓደኞቻችንን እንኳን ማመን አቅቶናል የሚል ኮሜንት በቃ ሌላ ምንም ግራንገር ሃይሚ ታይ ብሩክ ተው ምናምን ማለት ኮሜንት አያዋጣም። እኛ በሌላ እኛ ወላንሳን ሚዩ ታርጌት ወላንሳዬ ትንሽ በኋላ ነው የምንማረው ከእናንተ አንድ አይነት ኮሜንት አንዱ የጻፈውን ኮፒ ፔስት ማድረግ እያደረጉ ወደዛኛው እንትን ማለት አንድ ሰው ብቻ አይደለም መጻፍ ያለበት ሁሉም እነዚህ አሁን ወጣቶች በጣም የሚወዳቸው ሁሉም አጠቃላይ ገብቶሻል። ግን አንዱ ሰው የጻፈውን ኮፒ ታደርጊና አንቺ ራስሽ እየደጋገምሽ መጻፍ ምን እንማር? እኛ በእንደዚህ አይደለም እና ምን እንማር? ይሄ ምን እንዲያስተምረን ነው ማለት ነው እንጂ አሁን እነሱ ሃይሚ ታይ በእንትና ጣልቃ አትግባ፣ ብሩክ በዚህ በኩል ምንም እንደዚህ አይነት የለም። አታርጉ። መስማት ቢኖርባቸውማ 2 ወር ድረስ ሲመከሩ እኮ ይሰሙ ነበር አይደል? ቁጣ የሰው በሙሉ እንደዛ ሲመከሩ። አዎ፣ ስለዚህ አሁን ጥሩ እንደዛ ብሎ ኮመንት መጻፍ ነው እግዚአብሔርን። ስለዚህ እኔ አለምዬ በእውነት እኔ አንድ የሚያዘንኩት አሁን እቺ ማይላብም እዚህ ጋር ተናገረች። የሆነ እንደዚህ ስክሎርስ እያረኩ ሴት ቅድም እንደተናገርኩት በጣም ነው ያዘንኩት። ረጅም ሰዓት ሰምኳቸው የሆኑ 2 ልጆች ቀለበት ያሰረች ልጅ እንደዛ ብላ ጠየቀች። በኋላ ነገር ባንድ ገባሽ። ይሄ ነገር ብዙ ልጆችን አፌክት እያደረገ ነው። በእውነት ነው በጣም ናንዬ አሁን አንቺ እነሱ አፌክት እንዳደረጋቸው ልጆችን የሚያውቁት ራሳቸው ናቸው። ገባሽ? አንቺ እንደፈለገ ብታስረጃቸው በቃ አንድ ያምሯቸው የሆነ ነገር ገብቶባቸዋል። በጣም እኔ እንደውም በቃ እንደዚህ እንደዚህ በቃ የራሴን እንትን ነገርኳት እና ከባድ ነው። ገባሽ? ደግሞ እነሱን በጣም ልባቸው ውስጥ አስገብተዋል። በጣም እኮ ያ ነው። ብሩክን እኮ ልክ በቃ የሳሉት እኮ ሌላ አድርገው ነው እና አሁን ከባድ ነው።
እንደዚህ እኔ ሰምቻለሁ። እንደዚህ ካሉ ከሆነ ባላገባስ ባይገባስ ባሊዝ ሲያለች ሰምቻለሁ። ጭራቱ አላገባም ትላለች። አንዷ ደግሞ እኔ እኮ የምመኘው ልክ እንደ ብሩክ አይነት እያሉ አሁን አለች። አሁን ከውስጥ ያስወጣት ይሄ ራሱ ጥሩ አይደለም ለነሱ። ስለዚህ አንድ አይነት